ጭብጨባ እግዚአብሔር ማመስገን ጀምሩ። አመሰግንሃለሁ፣ አመሰግንሃለሁ፣ ጻድቅ ነህ፣ አመሰግንሃለሁ። ንጉሥ ሆይ ከፍ ከፍ አደርግሃለሁ። ታማኝ ነህ፣ በቃልህ አመሰግንሃለሁ። ክብር ይገባሃል፣ ታርደሃል፣ ማንም የሚመስልህ የለም። እናመሰግንሃለን። እስቲ የማያቋርጥ የደመቀ ልታና ጭብጨባ ለንጉሥ ይሁን። ክብር ይሁን። በቤታችን ተመስገን፣ በሰራኸው ሥራ ተመስገን፣ በልጆቻችን ተመስገን፣ በትዳራችን ተመስገን፣ በዚህ ቤተሰብ ተመስገን፣ ስለ ሀገራችን ተመስገን፣ ስለ ሌላውበት ከተማ ተመስገን፣ ስለ ጤናችን ተመስገን፣ ስለ ወራት መግባታችን ተመስገን፣ ስለ አገልግሎታችን ተመስገን፣ ስለ ዘመናችን ተመስገን፣ ስለ ሁሉ ተመስገን፣ በሁሉ ተመስገን፣ ስለ ሁሉ ተመስገን፣ በሁሉ ተመስገን። ደግሞ ስለ ልጅ ስለ ጌታ ስለ ኢየሱስ ክርስቶስ ተመስገን። መድኃኒት አድርገህ ስለሰጠህን ተመስገን። ስለዳንበት ስለ ልጅ ተመስገን። አዳኝ ስለሆኑ ስለ ልጅ ተመስገን። አባት ሆይ ተመስገን፣ ተመስገን። ክብር ይሁንልህ፣ ክብር ይብዛልህ፣ ውዳሴ ይብዛልህ፣ አምልኮት ይብዛልህ፣ ስግደት ይብዛልህ። ክብር ላንተ ይሁን። አሜን። እግዚአብሔር አምላካችን ስለ ቃሉ የተባረከ ይሁን። እስኪ አንድ ጊዜ እግዚአብሔር በልታችሁ በጭብጨባችሁ አመስግኑ። ፓስተር ዋልታን እግዚአብሔር ይባርከው። በጣም ጥርነትን ያለ በጣም ቆንጆ ቃል አካፊ ይሆናል። የእግዚአብሔር አምላካችን ስም የተባረከ ይሁን። እንግዲህ ሁላችሁም ጥሪያቸውን አክብራችሁ መጥታችኋል። ፕሮግራሙ እስከሚያልቅ ድረስ ብዙ የተዛዛ አይደለም። ሰብሰብ ያለ እስከ ቴን ምናምን ቢቆይ ነው። ስለዚህ በደንብ እንትን በሉ። ለማንኛውም እኔም ተመርቄያለሁና እንኳን ደስ አለ በሉ። በሚስቴና ተመርቄ ነው እና ስለዚህ ሁላችሁም ደስ አለ። እስኪ አሁን ስለ ማዕዱ እንጸልያለን። ወደዚህ ሞገስን ጠራና ስለ ማዕዱ ጸልዮ ከዛም በኋላ ወደ ምግብ እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያለህና ለዘላለም በዙፋን ላይ ጸንተህ የኖር መጀመሪያና መጨረሻ የሌለ የዘላለም አባት የዘላለም ንጉሥ ልዑል እግዚአብሔር ሆይ ስለዚህች ቀን ለሁላችን መልካም ስላደረግከው ቀን በሁላችን ላይ እድሜ ስለጨመርክልን በጸጋ ስለረዳህን ስለዚህ ቀን እናመሰግንሃለን። ለዚህ ቤተሰብ ልጆቻቸውን ጠብቀህ በማስተዋል በጥበብ እግዚአብሔር የዘላለም አምላክ ሆይ እንዲመሩ እናትና አባታቸውን ስለረዳ ብዙ ጊዜ ብዙ ዓመታት የለፉበትን የተጨነቁበትን ጌታ እግዚአብሔር ሆይ አንተ ታማኝ ነህና በታመነው ክንድህ ጠብቀህ ተንከባክበህ ለዚህ ክብር ስላበቃህላቸው እግዚአብሔር ሆይ እናመሰግንሃለን። በእውነት አንተ ታማኝ ነህ። ለአንተ ሰጡህ፣ አንተ ደግሞ ጠበቅ፣ አንተ ደግሞ አእምሯቸውን ባረክ። ስለ ሁሉ እናመሰግንሃለን። እግዚአብሔር የዘላለም አምላክ ደግሞ ዛሬ በእነዚህ ልጆች በዚህ ብላቴና መመረቅ ምክንያት ደግሞ ተሰብስበን የፍቅርን ማዕድ አንድ ላይ እንድንቆርስ የቀረበልንን ማዕድ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ባርክልን። አሜን። እሺ፣ የሚያስተናግዱ ሰዎች በሚያስነሱ መሰረት እነሳለን። ፕሮግራማችንን ስክን ቆየት ንግግር
ከሩቅ ይጠራል ጨዋነትን ተላብሰሃል ከውስጤ ገብተህ ቀርተሃል ማን ቢፈለግ ይተካሃል ጥበብ ፍቅሩ ባንተ ይለካል አዋቂነት ካንተ ይቀዳል አስተዋይ ወዳጄ ብልህ ብትገባኝ ነው ባውቅህ ጠቢብ ብዬ ብጠራህ ቃላትቼ ለስምህ ጻድቅ ፍጹም ነህ ጻድቅ ፍጹም ነህ ጻድቅ ፍጹም ነህ ጻድቅ ፍጹም ነህ ባንተ ይሰላል መታገስ ሁሉን ያልፋል መቼ ፍርድህ ቀድሞ ያውቃል የሊቅ ጥጉ መደምደሚያ የትሁት ልብ ማሳረጊያ ፍትህ ሚዛኑ ባንተ ከወጣ ዳኝነቱን ካንተ ይምጣ አስተዋይ ወዳጄ ብልህ ብትገባኝ ነው ባውቅህ ጠቢብ ብዬ ብጠራህ ቃላትቼ ለስምህ ጻድቅ ፍጹም ነህ ጻድቅ ፍጹም ነህ ጻድቅ ፍጹም ነህ ጻድቅ ፍጹም ነህ ከፍታ ይዘሃል ወርደህ ማዳምን ሆነሃል ከፍም ብለህ ዝቅም ብለህ ፍጹም ጌጥ አንድ አንተ ነህ ሁሉን በኩል የምታየው ምስኪኑንም የማትንቀው የደግነት መገለጫ የሁሉ አባት አንተ ብቻ ውዴ ውበትህ ማንነትህ ደምግባትህ አይቼው አይቼው አልችልም ልገልጽህ ውዴ ውበትህ ማንነትህ ደምግባትህ አይቼው አይቼው አልችልም ልገልጽህ ውዴ ውበትህ ማንነትህ ደምግባትህ አይቼው አይቼው አልችልም ልገልጽህ ውዴ ውበትህ
ያመሰግናል ጊዜ ሁኔታ ጌታ ተናገረኝ ምን እንደሚሰራ የተናገረው ቃል ጊዜውን ጠብቆ ሲፈጸም ባይናየው ጌታ አይረሳም እኮ ያኔ በልጅነት ገና መጀመሪያ ጌታ ተናገረኝ ምን እንደሚሰራ የተናገረው ቃል ጊዜውን ጠብቆ ሲፈጸም ባይናየው ጌታ አይረሳም እኮ የገባኝ ነገር የተረዳሁት እንደማይረሳ ነው በዘመን ያየሁት አንድ የገባኝ ነገር የተረዳሁት እንደማይጥል ነው በዘመን ያየሁት አንድ የገባኝ ነገር የተረዳሁት ረዳት መሆኑን ነው በዘመን ያየሁት አንድ የገባኝ የተረዳሁት አባት መሆኑን ነው በዘመን ያየሁት እውነቱ አዳነኝ እውነት ነው ፈልጎ አገኘኝ ፍቅር ነው አደራረጉ ልዩ ነው ከምንገምተው በላይ ነው እውነቱ አዳነኝ እውነት ነው She
ሲል በኮረብታዎች ላይ መጣልኝ ሲዘል ሐዘኔን ሊያስረሳ ነፍሴን ሊያባብል የውስጤ የልቤ የሚገባው ወዳጄ በቃሉ መጥቷል ወደ ደጄ ሳንኳኳ ከፍቼ የክብር ንጉሥ አስገባለሁ በአፉ ቃል ነፍሴን አጠግባለሁ ወዳጄ ሆይ ተነሽ ሕይወቴ ሆይ ነይ ክረምቱም አለፈ በቃ አትይም ሆይ አበቦች በምድር ያው ተገለጡ ወይኖችም አበቡ መዓዛቸው ሰጡ በዓለት መካከል ያለሽ እርግብ ሆይ ጊዜው ደርሷልና ነይ እንተያይ እያለ ሲያጽናናኝ ወዳጄ በቃሉ ነፍሴን ተነካካች እግሮቼም ዘለሉ የውስጤ የልቤ የሚገባው ወዳጄ በቃሉ መጥቷል ወደ ደጄ ሳንኳኳ ከፍቼ የክብር ንጉሥ አስገባለሁ በአፉ ቃል ነፍሴን አጠግባለሁ የሥጋና የደሜን የልቤን ትርታ የመንፈሴን ጩኸት የነፍሴን ሞቅታ ከወንድም አብልጦ እኔን ሚጠጋጋ ወዳጅ አለኝና ለእርሱ ብቻ ነጋ ዘልቆ የሚያረሰርስ ቃል አለና ባፉ ስሙን እየጠራው ልግባ ወደ ክፉ ብቻ ይናገር እኔም እሰማለሁ ሸክሜን ሲያራግፈው ያኔ እሰማለሁ የውስጤ የልቤ የሚገባው ወዳጄ በቃሉ መጥቷል ወደ ደጄ ሲያንኳኳ ከፍቼ ንጉሥ አስገባለሁ በአፉ ቃል ነፍሴን መግባለሁ ይሄ ጌታ ለኔ ያደረገውን ሳስበው ከቁጥር በላይ ለኔ ሆነውን ሳስበው ከቁጥር በላይ ነው የቱን ጀምሬ የቱን ልተወው ይሄ ጌታ ለኔ ያደረገውን ሳስበው ከቁጥር በላይ ለኔ ሆነውን ሳስበው ከቁጥር በላይ ነው
ዛሬም ነገም የእስራኤል ቅዱስ አንተ ተባረክ። ብዙ ሥራዬን ሰርተሃል አመልክ ዘንድ ይገባኛል። ክብር ላውራ ዛሬም ነገም የእስራኤል ቅዱስ አንተ ተባረክ። ብዙ ሥራዬን ሰርተሃል አመልክ ዘንድ ይገባኛል። ባንተ በሆነው ነገር በዚህ ደረስ ስምህ ይባረክ። ደስታዬ ይኸው ፍጹም ሆነልኝ አማኑኤል ክበርልኝ። የቱን ጀምሬ የቱን ልተወው ይሄ ጌታ ለኔ ያደረገውን ሳስበው ከቁጥር በላይ ነው። ለኔ ሆነውን ሳስበው ከቁጥር በላይ ነው። የቱን ጀምሬ የቱን ልተወው ይሄ ጌታ ለኔ ያደረገውን ሳስበው ከቁጥር በላይ ነው። ለኔ ሆነውን ሳስበው ከቁጥር በላይ ነው። ጽላት ላይ ጻፍኩት ግን ከትእዛዛት ፈቀቅ እንዳልልህ በልቤ ጽላት ላይ ጻፍኩት ግን ከትእዛዛት ፈቀቅ እንዳልልህ ጻፍኩት ግን ከትእዛዛት ፈቀቅ እንዳልልህ በልቤ ጽላት ላይ ጻፍኩት ግን ከትእዛዛት ፈቀቅ እንዳልልህ አቤቱ እንዳልበድል ቃልህን በልቤ አኑረህ አቤቱ እንዳልበድል ቃልህን በልቤ አኑረህ
አስተውል ልጄ ሆይ ጥበቤን አግኛት ከእርሷ ዞር አትበል እድሜንም ያረዝም በጎ ተግሣጽ አለ መልካም ምክርን ስማ በሕይወት ትኖራለህ የቃሉ ፍቺ ያበራል ሕፃናትን አስተዋይ ያደርጋል የቃሉ ፍቺ ያበራል አእምሮ ለጎደለው ማስተዋል ይሰጣል የቃሉ ፍቺ ያበራል ሕፃናትን አስተዋይ ያደርጋል የቃሉ ፍቺ ያበራል አእምሮ ለጎደለው ማስተዋል ይሰጣል ደስ የሚልህን ስጦታ በእጄ ያለኝን ጌታ ራሴን ላድርግ መሥዋዕት ከሁሉ በላይ የምሰጥ ኑሮህን ጨርሰ በኔ ኑር ካሰብከው የሚቀር አይኑር ኑሮህን ጨርሰ በኔ ኑር ካሰብከው የሚቀር አይኑር ባንተ መኖር ያሰብከውን መኖር ኑሮህን መኖር መርጫለሁ ብኖር ላንተ ብሞትም ላንተ ከፈቃድ ስር ይሁን መቃብሬ ከዚህ ሌላ ኑሮ አይታየኝም ለኔ ከፈቃድ ስር ይሁን መቃብሬ ከዚህ ሌላ ሕይወት አይታየኝም ለኔ በላይ ያለው ፈቃድህ በምድር በኔ እንዲሆን ይሄው ራሴን አምጥቻለሁ ላንተ እንዲሆን ሰጥቻለሁ ለክብርህ መገለጫ ዕቃ የወደድከውን ማድረጊያ ለክብርህ መገለጫ ዕቃ የወደድከውን ማድረጊያ እንደ ወትሮ በሥጋዬ ከብሮ ሳየሁት ጌታዬ ልጁን በእኔ መልክ ገልጾት ያሰበው ሰምሮለት ደስታዬ ያን ጊዜ ይሞላል መሻቴን ፍጻሜን ያገኛል ደስታዬ ያን ጊዜ ይሞላል መሻቴን ፍጻሜን ያገኛል ባንተ መኖር ያሰብከውን መኖር ኑሮህን መኖር መርጫለሁ ብኖር ላንተ ብሞትም ላንተ ከፈቃድ ስር ይሁን መቃብሬ ከዚህ ሌላ ኑሮ አይታየኝም ለኔ ከፈቃድ ስር ይሁን መቃብሬ
ከዚህ ሌላ ሕይወት አይታየኝ እኔ
የምስክርነት ጊዜ ይኖራል። እንግዲህ እስከ ፍጻሜው ድረስ ከኛ ጋር እንደምትሆኑ ምንም ጥርጥር የለንም። ስለዚህ ኬክ ለመቁረስ አስቹና ቤተሰቡ በሙሉ ወደፊት ይሄዳሉ። ከዛም በኋላ ደግሞ እግዚአብሔርን አብረን እናመልካለን።
ከዛም በኋላ የሚናገሩ ሰዎች አሉ። ከዛ እግዚአብሔርን አምልከን እንለያያለን። እሺ አሁን ስለ ቤተሰቡ የሚናገሩ ሰዎች አሉ። በመጀመሪያ ደረጃ የሚናገረው ወንድማችን ከተሌ ወደዚህ ይመጣና 2 ደቂቃ እንሰጠዋለን። እሱ ይናገራል። በሁለት ደቂቃ ተናገር ይለኛል። እንግዲህ እንዴት እንደማደርግ ቀንስ በመጀመሪያ አመሰግናለሁ። ሶሪ ግራጁዌሽኑ ላይ ስላልተገኘው ገና እንዳየኝ ያለው እኔን አልመጣም እሱን ትመጣለህ ነው ያለኝ። ኢትዮጵያ ነበር። አም ሶሪ በቪዲዮ ኮንግራቹሌሽን ብያለሁ ግን አልለቀቀውም። አሁን ሁለቱንም ልጆች ከዴይ ዋን ጀምሮ ነው ማቃቸው። የተወለዱ ካልጋቸው ከሆስፒታል ጀምሮ ነው ማቃቸው። I love you guys. You know I love you. እግዚአብሔር አዋቂ ነው። ፕሮቫይድ ማድረግን ያቀለታል። ማሳደግን፣ መንከባከብን በቤቱም በስጋም ሰክራር በሆነም ነገርም ማሳደግ ያቀለታል እግዚአብሔር። አስቹና የሚል ለኔ ወንድምና እህት ናቸው። አጠገባቸው ማወራውን አልጠነቀቅም። የሚሆነው ነገር እንደ ልባችሁ ብትሆንበት ሰው አለ። እግዚአብሔር እንደዛ አድርጎ ነው ሰጠኝ። ምን ይሉኛል፣ ምን ይታዘቡኛል፣ ከኋላ ያወሩኛል ለምን ነገር ስጋት ሳይኖረኝ ነው እነሱ ቤት የሚቀመጠው፣ ከነሱ ጋር የሚገናኘው ማወራው። ስሜትን ሳልቆጥብ የሚሰማኝን ሙሉ በሙሉ ተናግሬ ይሄ ትክክል አይደለም፣ ይሄ ትክክል ነው ሊሉኝ ይችላሉ እንጂ ከኋላ ምንም ሊሉ እንደማይችሉ 100% አምኜ ነው እነሱ ወዳጅ ሆኜ ያለሁት። እንዲህ አይነት ወዳጅ ሊሰጣችሁ የሚችል እግዚአብሔር ነው። ሰው እንዲህ አይነት ወዳጅ ሊሰጣችሁ ይችላል። ለእኔ ከእግዚአብሔር የተሰጡ እዚህ ምድር ከረገጥኩ ጀምሮ ያገኘኋቸው ሪል ወንድም ይሄ ኮንቬንሽናል የሚባለው ነገር ሪል ወንድም በየትኛውም አገር ቤትም ሆኜ ሳላገኛቸው they are inside me። በደስታዬ ደስተኞች ናቸው፣ በሀዘኔ ያዝናል። እንደሱ አድርጎ ነው እግዚአብሔር የሰጠኝ። በአባና ኖሃ ላልኳችሁ እንግዲህ ከሆስፒታል አልጋ ጀምሮ ነው ማውቃቸው። ኤቭሪ በርዝዴይ እዚህ ሀገር ካለው አለው ሌትሊ ምን ማድረግ ጀመሩ። ራሳቸው ከእናታቸው ጋር ቁመት እያደጉ ሲመጡ መለካካት ጀመሩ። እሷን ሲበልጡ ወደ አባታቸው ሄዱ። መጨረሻ ላይ ወደ እኔ ጋር መጡና ኤኒ ታይም ቤታቸው ከሄድኩ ወይ አጠገቤ ይቀመጣሉ። በሆነ ምክንያት ከቆምኩ መጥቶ አጠገቤ ይቆማሉ። በልጠኔሃል ነው
መሰለሽ ሁላችን ግብ አፕ አድርገናል። በልተው ነው እንደምታውቁት። Congratulations for that. I'm so proud of you. I'm happy I witnessed your growth to this humble, honest, dedicated young man. I know you have a very good future. I know you're hard work and dedicated. As soon as God will be with you, He will be there for you. Congratulations, Noah. Baby, congratulations. Hey guys, first thing first, I'd like to thank you all for taking time out of your day to be here and congratulate me. First things first, to continue, I'd like to thank God first. I have nothing else to place my faith in, and every time I remember something went wrong or it didn't go my way, I just remember that God's plan is bigger every time I looked up to the sky or I put my hands together when I prayed. And honestly, I have to thank my parents for my success because they pushed me and gave me this that I didn't know I had. And I thank my mom for showing me what true love is. And honestly, the love she had for me, I want to offer it to someone else someday to show them how my mom is like. And I'd like to thank my dad for disciplining me and showing me that I could do things that I never knew were possible. And I'd like to thank my brother for all the tough times, not going to agree with me. He was on my side, and we kind of grew up messing up with each other a bit, but it was in the most perfect way. I'm thankful for it. Thank you all for hearing me. እግዚአብሔር ይባርካችሁ። በዚህ ዓመት እንኳን ብዙ አልናገርም፣ ቢያንስ እግዚአብሔር ይባርክ። በጣም ነው የማመሰግነው። በእውነት ሳያችሁ በጣም ነው ደስ ያለኝ። ስፔሻሊ የሚወድ ሰው መኖር ቀላል አይደለም። ሰው ሲወድህ ነው እንደዚህ የሚገኝልና ከትንሽ ደቂቃ በፊት ኢሞሽናል ሆኜ ነበር፣ ግን ራሴን መገደብ ስላለብኝ ነው። ሁላችሁንም በጣም 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 እናመሰግናለሁ። እግዚአብሔር ይባርካችሁ። ተባረኩልኝ። እኔ አሁን ነው ጀስት ስፒችለስ፣ ምንም በቃ ቃላት የለኝም፣ የምናገርበት ቃላት የለኝም። እያንዳንዱ ሰው ጠቅስ ደስ ባለኝ፣ ግን ሁላችሁንም እግዚአብሔር ይባርካችሁ። እንዳከበራችሁ እግዚአብሔር ያክብራችሁ። እናመሰግናለሁ። ተባረኩ። እግዚአብሔር ይባረክ። ሁላችሁ እንድትነሱ እንደምጠይቃችሁ ወስም ታውቃላችሁ። እግዚአብሔርን እናመስግነው። ምክንያቱም በህይወት ዛሬ መኖሬ ምህረቱ ስለበዛልኝ ብቻ ስለሆነ ሊከበር ስለሚገባው ይችን ቀን ማየት አልመሰለኝም። በብዙ አልፌያለሁ፣ ግን እግዚአብሔር መልካም ስለሆነ ሁሌ መልካም። እኔ አንድ ነገር የምናገረው በእውነት ከጌታ ጋር ተጣበቁ። እንዴት የሚረዳ መንፈስ ቅዱስ ይዘ ፐርሰን ስሎት እንትን አይደለም፣ ፐርሰን ነው። እንደ ሰው ያጽናናችኋል፣ ያውቃችኋል። ሲተኙ አይሏችሁ በሽታ ረዥም ጊዜ ሲቆይ ሁሉም ሰው ይደክመዋል። ሰው አይደለም ማንም ሰው ይለመድና፣ ግን እናንተ አንድ አይነት ነገር ትኖራላችሁ። ግን የእግዚአብሔር ፍቅር ሁሌ ክንዱ። እኔ ከሱ ጋር ያልተወዳጀ ሰው ካለ እንድትወዳጁ በእግዚአብሔር ፍቅር እመክራችኋለሁ። ከሱ የበለጠ ወዳጅ ምንም ስለማለ በሰማይም በምድርም እና እግዚአብሔር ይባረክ። ስለሁላችሁ አመሰግናለሁ። ስለሳያችሁኝ ፍቅር በእውነት እኔ ማን ነኝ? አይ ዶንት ዲዘርቭ። በእውነት ለማናችሁ ምንም እንዳላረኩ አውቃለሁ፣ ግን እንደዚህ አክብራችሁኝ ስለመጣችሁ ከሁሉም ደግሞ ስኖት አባውት ግራጁዌሽን ወልዲ ግን እግዚአብሔርን ማመስገን ስለፈለኩ ከልጄ ጋር ለመሆን በቃ አልደርስም ያልኩባቸው በጣም ብዙ ጊዜያቶች ነበር። በቅርብ ራሱ
በቃ አለቀ በቃ ምንም የለም ያሉን ጊዜ ነበርና እያሉን ግን በደስታ የሚሞላ አምላክ በእውነት ዶክተሮች ምንድን ነው ኢነርጂሽ ይሉኛል። ምንድን ነው ኢነርጂሽ? ኢነርጂ እግዚአብሔር ብቻ ነው። ደግሞ ሞት አያስፈራም ማለት መንገዳችን እኮ ነው ወደ ኢየሱስ ወደ ምንናፍቀው ጌታ የምንሄድበት ነው። ግን እግዚአብሔር ምሕረት ሰጠኝ። ስራ ካለው ስራ ስላለው አቆሙ ጀነራልና እግዚአብሔርን አመስግኑ። ከሱ የበለጠ ይመስላል ማለት በጸሎት አብረውኝ የከበቡኝ ሰዎች አመስገን ስለምፈልግ ነው። እና ሌትስ ኢንከሬጅ በጸሎት ከገንዘብ ይበልጣል ወገኖች። በጣም በጸሎት ሰዎችን መርዳትና እግዚአብሔር ይባረክ። ሁላችሁንም አመሰግናለሁ። ሌላ ከቴን አመሰግናለሁ ያለው ጨረስኩ መሰለኝ። እግዚአብሔር አምላካችን የተባረከ ይሁን። ሁላችንም እንደቆምን ዝማሬ እንዘምራለን። መካከላችን ዘማሪዎች አሉ። ሁላችንም እናምልክ እግዚአብሔር። መቀመጥ መውጣት አይቻልም። ኬኩ ይደርሳል። ሁላችንም እዚሁ እግዚአብሔር እናምልክ። Yeah.
Susirara, to be taken out, our
I'm
Let's
ውስጤን አለስልሶ በሳት ለቀለቀ መሬቱ ፈንቅሎ ውሃ እንደሚወጣ ከነፍሴ ደስታ ጩኸት እልልታ 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 ክረምቱ አለፈ ድምፄን አሰማ ተነሳው የዜማ ጊዜ ደረሰ ከአለት ንቃቃትና ከግርግር መሸሸጊያው ማለጅ ነሳል
ሃሌሉያ ስምህ ለዘላለም ይቀደስ። ቸር ነህ ለዘላለም፣ መልካም ነህ ለዘላለም፣ ረዳት ነህ ለዘላለም። አይተንሃል፣ ይህን ቤተሰብ አግዘሃል፣ ተከብረሃል። ዛሬ ክብርህን ገልጠሃል። ክብሩ አሁንም ተጠቅልሎ ለአንተ ይፍሰስ። ትልቅ ነህ እግዚአብሔር፣ ኃያል ነህ እግዚአብሔር፣ ብርቱ ነህ እግዚአብሔር። በከተማችን ላይ ስምህን እንቀድሰዋለን። በአየሩ ላይ ስምህን እንቀድሰዋለን። በማያምኑት ሰፈር ስምህን እንቀድሰዋለን። በቅዱሳንህ ላይ ስምህን እንቀድሰዋለን። የሆነው ሁሉ ለአንተ ክብር ይሁን። እግዚአብሔር ሆይ ስላደረግከው ምሕረት፣ ቸርነት፣ ስለበዛልን ምሕረት ሁሉ ክብሩን ጠቅልለን ለአንተ እንሰጣለን። ሌሊታችን በፊትህ ያማረ ይሁን። ምሽቱ በፊትህ ያማረ ይሁን። ነገ ያለው የሰንበት ቀን በፊትህ ያማረ ይሁን። አቤቱ በምድሪቱ ላይ ክብር ይገለጥ። ልጆቻችንን ባርክ፣ ምድሪቱን ባርክ፣ ሕዝቡን ባርክ፣
ሀገራችንን ባርክ፣ ምድሪቱን ባርክ። ሁሉ ለክብርህ ይሁን። ስለ የምስራች እግዚአብሔር ሆይ ስለ አስቼና ስለ ልጆቻቸው እጅግ አድርጌ አመሰግንሃለሁ። በእሷ ሕይወት እየሰራኸው ስላለ ስራ እናመሰግንሃለን። አዎ እስትንፋሷን በእጅ ያዝክ አንተ ነህ። መኖሪያዋ አንተ ነህ። እስትንፋሷ አንተ ነህ። ሁኔታዎች አይደሉም። እያመርካ ስላለ እናመሰግንሃለን። በሁሉ ክብር ላንተ ይሁን። አጨብጭበን ክብር እንሰጠዋለን። ሃሌሉያ። በሁሉ ክብር ላንተ ይሁን። በሁሉ ክብር ላንተ ይሁን። እግዚአብሔር ሆይ ይህን ቤተሰብ እግዚአብሔር ሆይ ከነ ልጆቻቸው ለአንተ ክብር ለጸጋ ቃል አደራ አሳልፈን ሰጠናቸው። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። አጨብጭበን ክብር እንሰጣለን። የሰማይ አምላክ እግዚአብሔር ይባርካችሁ። ተባረኩ።